ሰላም ለእናንተ ይሁን። እንዴት ናችሁ ቅዱሳን የእግዚአብሔር ቤተሰብ ሁሉ? ሰላም ለእናንተ ይሁን። እግዚአብሔር አምላካችን ስም የተባረከ ይሁን። ጌታ መልካም ነው ሁል ጊዜ እንደሚል እግዚአብሔር ቃል፣ ሁል ጊዜ እግዚአብሔር መልካም ነው። በከፍታ ብንሆን በዝቅታ፣ በሙላት ብንሆን በጉድለት፣ በህመም ብንሆን በጤና፣ በደስታ ቢሆን በሐዘን፣ በየትኛውም ሁኔታ ውስጥ እግዚአብሔር ሁል ጊዜ ለኛ ምንድነው? መልካም ነው። እግዚአብሔር ይመስገን። ስለዚህ ከመልካምነት ባህሪ የተነሳ ደግሞ እንደገና ይመክረናል፣ ያስተምረናል፣ እድል ይሰጠናል። ዛሬ የተባለ ቀን እንዲሁ በገዛ ፈቃዳችን ያገኘ ነው አይደለም። አሁን የተባለን ጊዜ እንደው ስለቻልን አይደለም ያገኘ ነውና እግዚአብሔር እድል ሰጥቶን ነው። አንዳንዶቻችን እንድንመለስ፣ አንዳንዶቻችን ከእግዚአብሔር እንድንታረቅ፣ አንዳንዶቻችን መንገዳችን እንድናስተካክል፣ አንዳንዶቻችን እንደገና ጌታን እንድናገለግል፣ አንዳንዶቻችን ደግሞ እግዚአብሔር በእኛ ያለውን ሀሳብና ዓላማ እንድንረዳ፣ አንዳንዶቻችን ደግሞ ይሄን የምስራች ወንጌል ሰምተን እንድንድን፣ ንስሐ እንድንገባ፣ ከጌታ ጋር እንድንታረቅ ነውና ዛሬን አሁንን የሚባል ጊዜ የሚሰጠን እንደምታውቁት የኛ ጊዜ አሁን ነው። ዛሬ አሁን ከዚህ በኋላ ያለውን ሰዓት በእኛ እጅ አይደለም፣ አናውቀውም። የህይወታችንን ቆጣሪ የያዘው እሱ ነውና በዛ ጊዜ ደግሞ እግዚአብሔር እንደረዳን እንዳገዘን እኛም ራሳችንን ለእግዚአብሔር አሳልፈን በመስጠት የእግዚአብሔርን ፈቃድ ሀሳብ አገልግለን ማለፍ ኖረን ማለፍ እንዲሆንልን ጸሎቴ ነው። ለእኔ ሁል ጊዜ የምለምነው ጌታ ይሄ ነው። ለሁላችሁም ይሁን እላለሁ። እግዚአብሔር ይመስገን። ዛሬ እንግዲህ ከሉቃስ ወንጌል ምዕራፍ 17 ከቁጥር 32 ላይ ስፔሲፊክ አንድ ሀረግ ናት። እሷን እንይዝና ከዛ በኋላ ግን የእግዚአብሔር ሀሳብ ሙሉ የእግዚአብሔርን ቃል ምክር የእግዚአብሔር መንፈስ ደግሞ እንደረዳን እንዳገዘን እና እንነጋገራለን ማለት ነው። እንዲህ ይላል የእግዚአብሔር ቃል። ከ30 ጀምሬ አነበዋለሁ። የሰው ልጅ በሚገለጥበት ቀን እንደዚሁ ይሆናል። ከላይ ሌላ ታሪክ አለ። በዚያን ቀን በቤቱ ጣራ ላይ ያለ ማንም ሰው በቤቱ ውስጥ ያለውን ንብረት ለመውሰድ አይውረድ። እንዲሁም በእርሻ ቦታ ያለ ወደ ኋላው አይመለስ። የሎጥ ሚስት አስታውሷት፣ ሕይወቱን ለማሰንበት የሚፈልግ ሁሉ ያጣታልና ይላል እግዚአብሔር ቃል። እግዚአብሔር እንዲናገረን እንጸልይ። ሃሌሉያ። እግዚአብሔር ሆይ መናገሪያህ ቃል ነው። በጌታ በኢየሱስ ስም የከፈትነው ቃል ሃሌሉያ ለእኔ ለባሪያ ለሚሰሙኝ ሁሉ የአንተ ድምፅ ሆኖ እንዲያስተጋባ ጌታ እግዚአብሔር ሆይ ይህ ቃል የሚያስጠነቅቀውን እንዲያስጠነቅቅ፣ የሚያበረታውን እንዲያበረታ፣ እግዚአብሔር የሚመልሰውን እንዲመልስ፣ የሚያነቃውን እንዲያነቃ፣ የሚቀድሰውን እንዲቀድስ፣ የሚያጥበውን እንዲያጥብ፣ ይህ ቃል የሚሰራውን ጌታ እንዲሰራ የተጻፈበትን ዓላማ እንዲፈጽም እግዚአብሔር ሆይ በኢየሱስ ክርስቶስ ስም ነፍስ፣ መንፈስ፣ ስጋዬን ለአንተ መንፈስ አስገዛለሁ። ጌታ ትውልድ ሰምቶ እንዲያመልጥ፣ ትውልድ ሰምቶ እንዲነቃ ጌታ ሆይ እኔም ባሪያህ እንድትጠቀም ደግሞ በጌታ በኢየሱስ ክርስቶስ ስም እኔንም ይህንንም ሕዝብ በዚህ ቃል እንድትፈውስ በናዝሬቱ ጌታ በኢየሱስ ክርስቶስ ስም እጸልያለሁ። ጸጋ ይብዛልኝ፣ ምሕረት ይብዛልኝ፣ ማዳን ይብዛልኝ። ጌታ ሆይ ይህን እንድታደርግ አምናለሁ። ይህ ሚዲያ በኢየሱስ ክርስቶስ ለአንተ ክብር ተጠቀምበት። ጊዜ ሰዓቱን ባርክልን። በኢየሱስ ክርስቶስ ስም ብለን ጸለይን፣ አሜን። ሃሌሉያ። የእግዚአብሔር ስም ይባረክ። እንግዲህ ባነበብነው መጽሐፍ ቅዱስ ክፍል ሉቃስ ወንጌል ምዕራፍ 17 ቁጥር 32 ላይ ጌታ ኢየሱስ ክርስቶስ ራሱ የተናገረው ቃል ነው። ከፍ ብለን ስናይ ምዕራፉን ስናይ በእግዚአብሔርን ቃል ስናይ ስለ እግዚአብሔር መንግስት አመጣጥ በተለይ ከቁጥር 20 ጀምሮ ፈሪሳውያን የእግዚአብሔርን መንግስት መቼ እንደምትመጣ ኢየሱስ ክርስቶስን ጠየቁት። የእግዚአብሔር መንግስት እኮ መጥታለች፣ የእግዚአብሔር መንግስት እኮ በመካከላቸው ናት፣ የእግዚአብሔር መንግስት ወክሎ ጌታ ኢየሱስ ክርስቶስ እኮ በመካከላቸው ድንቅን ተአምራትን እያደረገ ነው። ግን እነሱ ያው ለመቀበል ስላልፈለጉ
የእርሱን ጌትነት፣ የእሱን መሲህነት፣ የእሱን አዳኝነት መቀበል ስላልፈለጉ የእግዚአብሔር መንግስት መምጣት ጊዜ ጠየቁት እና የእግዚአብሔር መንግስት የሚታዩትን ምልክቶች በሙሉ አሳያቸው፣ አስረዳቸው። በላይ ከፍ ብለን በምናየው ክፍል ቦታ ላይ ማለት ነው። ምንድን ያላቸው? የእግዚአብሔር መንግስት በዚህ ናት በዛ ናት አይባልም፣ በመካከላችሁ ናት። ጌታ ባለበት ሁሉ የእግዚአብሔር መንግስት አለ። የእግዚአብሔር ስም ይባላል። የእግዚአብሔር መንፈስ መለኮት ባለበት ስፍራ ሁሉ የእግዚአብሔር መንግስት አለ። የእግዚአብሔር መንግስት እንግዲህ የእግዚአብሔር አገዛዝ የሰፈነበት፣ ሰላም የሰፈነበት፣ ጽድቅ የሰፈነበት፣ ፍትህ የሰፈነበት፣ የእግዚአብሔር ኃይል የሚገዛበት፣ የእግዚአብሔር ቃል የሚገዛበት፣ እውነት ጽድቅ የሚገዛበት ማለታችን ነው። ስለዚህ የእግዚአብሔር መንግስት ጌታ ባለበት ሁሉ አለ እና ደቀ መዛሙርቱን ግን እንዲህ ያላቸው እና ቀኖቹን ስለማታውቁ አይደል የቀኖቹን በየትኛው ጊዜ እንደሚመጣ ስለማያውቅ እንዲጠነቀቁ ካስተማራቸው በኋላ እዚህ አሁን ያነበብነው ክፍል ላይ ይመጣል። ምን ይላል? የሰው ልጅ በሚገለጥበት ቀን እንደዚህ ይሆናል። እንዴት ይሆናል? ከላይ ከፍ ብሎ ቁጥር 26 ላይ በኖህ ዘመን እንደነበረው እና እንደገና ደግሞ በሎጥ ዘመን እንደነበረው እንደዛው ይሆናል። በሎጥ ዘመን ምንድነው የነበረው? በኖህ ዘመን ምንድነው የነበረው? መጽሐፍ ቅዱሳችን ወደኋላ መለስ ብለን ማየት ያስፈላጊ ነው። እነዚህ የተጠቀሱት የኖህ ዘመንም የሎጥ ዘመንም የእግዚአብሔርን ፍርድ የሚያስታውሱ የመጽሐፍ ቅዱስ ታሪኮች ናቸው። በኖህም ዘመን እግዚአብሔር የሰው ልጅን በመፍጠሩ ተጸጽቶ ኖህ በእግዚአብሔር ፊት ሞገስን ካገኘ በኋላ ያም በኖህ ዘመን የነበረውን ትውልድ ኖህና ቤተሰቡን ሲያተርፍ ሌላው በሰማይ በውሃ ያጠፋበት ሰላም ነው፣ ደህና ነው፣ ሁሉም ያገባል፣ ይጋባል፣ ይዘፍናል፣ ይሰክራል፣ የወደደውን ባፊቱ ያሻውን ያደርጋል። እንደዛ እያደረገ ግን ድንገት የእግዚአብሔር ፍርድ በዛ ህዝብ ላይ እንደመጣ እንዲሁም በሎጥ ዘመንም እንዲሁ ሁሉ ሰላም ነው ተብሎ ሲኖር እግዚአብሔር ድንገት ያችን ምድር ያችን ከተማ እንዳጠፋት የሰው ልጅ በሚመጣበትም ጊዜ ልክ እንደዚሁ ነው የሚሆነው። ስለዚህ በቤቱ ጣራ ላይ ያለ በዛች ቀን ንብረት ላውጣ ዕቃ ላውጣ ብሎ ወደ ቤቱ አይግባ፣ ከጣራ ወደ ቤት አይግባ። በዛች ቀን በእርሻም ያለ ወደ ቤቱ አይመለስ። ከዛ ይሄም ብሎ የሎጥ ሚስት አስታውሷት በርዕስ ለመከታተል ለምትፈልጉ የሎጥ ሚስት አስታውሷት በሚል እዚህ የሎጥ ሚስት አስታውሷት። እንግዲህ ይህንን ለማየት ያው ስለ እግዚአብሔር መንግስት አመጣጥ ነው የሚናገረው። ስለዚህ በዛ ውስጥ ያለውን የእግዚአብሔርን ሐሳብ ጌታ ኢየሱስ ክርስቶስ ይህችን ሴት ለምንድን ነው ሜንሽን አድርጎ ያንን ትውልድ እንደ ማስጠንቀቂያ እሷን የጠቀሰው ብለን ስናስብ ወደ ዘፍጥረት ምዕራፍ 19 ላይ መሄድ ይገባናል፣ ሙሉ ታሪኩን ለማግኘት ማለት ነው። ስለዚህ ዘፍጥረት 19 ከ26 ጀምሬ 26 ላይ ነው ያለው ቃሉ፣ ግን ከ23 ጀምሬ ላምብሎ። ሎጥ ኦዛር ሲደርስ ፀሐይ በምድር ላይ ወጥታ ነበር። ከዚያም እግዚአብሔር በሶዶም በጎሞራ ላይ ከሰማይ ከእግዚአብሔር ዘንድ የሚያቃጥል ዲንና እሳት አዘነበባቸው ይላል። እነዚህን ከተሞችና ረባዳውን ምድር በሙሉ በከተሞቻቸውም የሚኖሩትን ሰዎች ሁሉ የምድር ቡቃያዎችን ሁሉ ገለበጠ። የሎጥ ሚስት ግን ወደ ኋላ ተመለከተች፣ የጨው አምድ ሆና ቀረች ይላል። እንግዲህ ይሄ የመጽሐፍ ቅዱስ ታሪክ የሚገኘው በዘፍጥረት ምዕራፍ 18 ነው የሚጀምረው። ከፍ ብለን አንድ ምዕራፍ ወደ ኋላ ስንሄድ 3 መላእክት ወደ አብርሃም ቤት እንደመጡ ለአብርሃም የተስፋውን ቃል ለመናገር የምስራች ለማብሰር የሚቀጥለው ዓመት ወንድ ልጅ ከሳራ እንደሚሰጠው አብስሮት፣ አብርሃምም ደግሞ እነዛን እንግዶች በሚገባ አስተናግዶ በሚሸኝበት ጊዜ በውኑ እግዚአብሔር አለ ከአብርሃም ከወዳጄ የምሰውረው የምደብቀው ነገር አለ ብሎ እነዛ መላእክት ወዴት እንደሚሄዱ ምን ለማድረግ እንደሚሄዱ ነገረው።
እነዛ መላእክት የሚሄዱት ለምንድን ነው? ሶዶምና ጎሞራን ለማጥፋት ነው። ሶዶም ደግሞ አብርሃም ያጎቱ ልጅ ላባ እዛ ነው የሚኖረው፣ ላባና ቤተሰቡ ማለት ነው። ስለዚህ አብርሃምን የሚመለከት ጉዳይ እዛች ከተማ አለ። እግዚአብሔር ሚስጥር ነገረው ማለት ነው። እግዚአብሔር በልቡ ያለውን ሀሳብ ነገረው። አብርሃም መማለድ ጀመረ። ምዕራፍ 18 ከቁጥር 16 ጀምሮ የአብርሃምን ምልጃ ነው የምናየው። አቤቱ እግዚአብሔር ሆይ ጻድቁን ከኃጢአተኛ ጋር ታጠፋለህ ወይ? 50 ብታገኝ አታድንም? 50 ጻድቅ ብታገኝ ስለነዛ 50 ጻድቃን ያችን ከተማ አታድንም? እግዚአብሔር አድናለዋል የለም ማለት ነው። አብርሃም አያችሁ፣ እግዚአብሔርን በጣም የሚያምን ነው። የለም ካለ እግዚአብሔር የለም ነው። አንድም ጻድቅ የለም ካለ እግዚአብሔር እውነቱን ነው የተናገረው። እግዚአብሔር አይዋሽም። እዚህ አብርሃም 5 ቀንስና 45 ብታገኝስ? 45 ባገኝ እምራለሁ። እየቀነሰ 30 20 10 ድረስ ወረደ። 10 ጻድቅ ባገኝ ያችን ከተማ ስለ 10ሩ ጻድቃን ስል እምራለሁ። ከዛ አብርሃምም እዚህ ላይ ምልጃውን አቆመ። 10 ያገኛል ብሎ እግዚአብሔርን ተስፋ አድርጎ ይመስለኛል። 10 ጻድቅ እንኳን አይጠፋም ብሎ ሊሆን 10 ጻድቅም በዛች ከተማ አልነበር። 10 ጻድቅ እና እነዛ ምዕራፍ 19 መጀመሪያ ላይ የምናገኘው እንግዲህ ክፍል ይሄን ካደረገ በኋላ አብርሃምም ገባ፣ እግዚአብሔርም የአብርሃምን ጸሎት ሰማ። እነዛ መላእክት ወደ ሶዶም በምሽት ደረሱ ይላል። እዛ በምሽት ሲደርሱ ሎጥ ደግሞ በከተማይቱ በር ላይ ተቀምጦ ነበር ይላል። ምልጃ እኔ እዚህ ጋር ማየው ምልጃ ከራሳችን ውጭ ቢሆን ምልጃ ምን ያህል ኃይል እንዳለው የሚድነውን ከሚያድኑት ጋር የሚያገናኝ ማለት ነው። ሎጥ ከዛ በፊት እዛ የመቀመጥ ልምድ ይኑሮ አይኑሮ አላውቅም፣ ምንም አይልም መጽሐፍ ቅዱስ። በዛን ቀን ግን እዛ ስፍራ ላይ ተቀምጧል። እነዚህ መላእክት ወደዛች ከተማ የሚመጡበት ቀን ላይ መጥቷል ተገኝቷል። እና ግድ ብሎ እንግዶችን ተቀበለ ወደ ቤቱ። አንዳንዶች ሳያውቁ መላእክትን በእንግድነት ተቀብለዋል እንደሚል የእግዚአብሔር ቃል ማለት ነው። ይህም ሰዎች መስለውት ነው። ሎጥ መላእክት ናቸው ብሎ አይደለም፣ ሰዎች ናቸው ብሎ ነው የተቀበላቸው፣ ወደ ቤቱ አስገባቸው። ያቺ አመፀኛ ከተማ፣ ያቺ የርኩሰት ከተማ ግን እነዛን የገቡትን ሰዎች አውጣ እንገናኛቸዋል። እና ያው ታውቃላችሁ እስካሁን ድረስ በዛች ከተማ ስም ነው ተመሳሳይ ጾታ ወንድ ከወንድ ሴት ከሴት ጋር ያለ ግንኙነት አሁን ሶዶማውያን ብለን የምንላቸው መጠሪያውን ያገኙት ከዛች ከተማ ነው ማለት ነው። በዛ ርኩሰትና በዛ አመፃ የሚታወቅ ከተማ ስለሆነ ማለት ነው። እና ያንን እያደረጉ እንግዲህ ሄዱ። ሶዶም ላይ እንግዲህ እግዚአብሔር እንዴት ያለ ፍርድ ሊያደርግ እንዴት አይነት ፍርድ ይዞ እንደመጣ የሚያውቅ ማንም አያውቅም። ግን ለካ ነገ ያቺ ከተማ በእሳት ልትገለበጥ ነው። ያቺ ከተማ ነገ ለካ በእግዚአብሔር ፊት ልትጠፋ ነው። ማንም ያወቅ ማንም ያስተዋል የለም። ተመሳሳይ ኑሯቸውን እየኖሩ ሁለተኛ ጴጥሮስ ምዕራፍ 2 ከ6 እስከ 10 እንደውም ጴጥሮስ ምን ይለናል? ጻድቅ ሎጥ ዕለት በዕለት በዛ አመፀኛ ክፉ ትውልድ መካከል ነፍሱን አስጨንቆ እንዴት እንደኖረ በዛ ጨለማ ውስጥ እንዴት እንደኖረ። በብሉይ ኪዳን ጽድቅ የሚለካው ከነበረው ትውልድ ጋር ነው ኮምፔር የሚደረገው። ኖህ በዘመኑ ካሉ ሰዎች ይልቅ ጻድቅ ነበር ነው የሚለው። ሙሉ በሙሉ በእግዚአብሔር ፊት ጻድቅ ሆኖ አይደለም፣ ግን ከነበረው ትውልድ ሲነጻጸር ጻድቅ ነው። ሎጥም በነበረበት ዘመን ካለው ትውልድ በሚኖርበት ከተማ ካለው ትውልድ ይልቅ ጻድቅ ነው። ያው ነፍሱን አስጨንቆ ይላል። በነዛ ክፎች እንዴት እንደኖረ ያሳየናል። አስቡት እንግዲህ 10 ጻድቅ የሌለባት ከተማ፣ 10 እግዚአብሔርን የማያውቅ ሰው የሌለባት፣ 10 እግዚአብሔርን የሚፈልግ የሚፈራ የሌለባት ከተማ። ሎጥና ሚስቱ 2 ሴት ልጆች እንኳን በሱ ምክንያት የወጡ ናቸው። አንድ ጻድቅ የለም እዛች ከተማ ላይ።
ከሎጥ ውጭ ማለት ነው። ሎጥንም ምናልባት እግዚአብሔር መጨረሻ ላይ እግዚአብሔር ለአብርሃም ራራለት ነው የሚለውና ምናልባት ለአብርሃም ብሎ የሆነ የማረው ሎጥን ራሱ እግዚአብሔር ምልጃ ታላቅ ስራ አለው። ስለሚጠፉት ስላልዳኑ ወገኖቻችን፣ ቤተሰቦቻችን፣ ምድር ሀገር መማለድ እንዳለብን ያስተምረናል። ከእንዲህ አይነት ፍርድና ጥፋት ምልጃ ሰዎችን ሊያስመልጥ ሊያድን ስለሚችል ማለት ነው። የእግዚአብሔር አምላካችን ስም የተባረከ ይሁን። እንግዲህ እንደምንመለከተው ምዕራፍ 19ን እንደዚህ እየተነተንን ለማየት እንሞክራለን ማለት ነው። ምዕራፍ 19 ቁጥር 15 ላይ በነጋታው ሎጥ እንግዲህ እነዚህን ሰዎች ወደ ቤቱ አስገብቶ ግራ አጥቦ አስተናግዷል። ከዛ በነጋታው ሎጥ ከዚች ከተማ በፍጥነት እንዲወጣ ትእዛዝ ይሰጡታል። ምክንያቱም ከተማይቱ ሊያጠፋት እንደመጡ ይነግራቸዋል ማለት ነው። እና ቤተሰቡን ይዞ ወጣ ሎጥ። ምዕራፍ 19 ቁጥር 15 ላይ ቤተሰቡን ይዞ እንደወጣ ይነግረናል። ቁጥር 16 እና 17 ላይ ሲወጡ ሊከተላቸው የሚገባቸው መመሪያ ይሰጣቸዋል። ከዚች ከተማ በፍጥነት ትወጣላችሁ፣ ይህን ስታደርጉ ደግሞ እነዚህ ነገር ማድረግ አለባችሁ። በህይወት መትረፍ ከፈለጋችሁ፣ በህይወት መቀጠል ከፈለጋችሁ፣ በህይወት እንድትተርፉ መጀመሪያ ፈጥናችሁ ሽሹ። ፈጥናችሁ ከዚች ከምትጠፋ ከተማ ሽሹ ይላቸዋል። አሜን። መሸሽ ይሆንልን፣ እኛም መሸሽ ይሆንልን ቶሎ ማለት ነው። ይቺ ዓለም ጠፊ ናት። ተፈርዶባታል። የእግዚአብሔርን ፍርድ እየጠበቀች መቼ እንደሚመጣ አናውቅ። መቼ ያ ቀን እንደሚመጣ አናውቅ። እንደዚህ ሆኗል። የሰው ልጅ በሚመጣበት ጊዜ እንደዚህ ነው። እንዴት በሎጥ ዘመን እንደነበረው ዘመን ሰላም ነው ሲባል፣ ደህና ነው ሲባል የዕለት ተዕለት ተግባራችንን እየፈጸምን መሸ። በነጋታው የእግዚአብሔር ፍርድ ከሰማይ ሊወርድ ነው እና ፈጥናችሁ ሽሹ። ፈጥነሽሽ ከቤተሰብ አይደል? ለሸሸለኛ የሌለ ዕብራዊ ጸሐፊ ለሸሸለኛ ወደዛ ከተማ ለሸሸለኛ ወደዛ ተራራ ወደ ጽዮን ተራራ ለሸሸለኛ ዛሬም መሸሽ ይሁን። ዛሬም መሸሽ ማምለጥ፣ ከዚህ ዓለም እርኩሰት ጥፋት መሸሽ ማምለጥ ይሁን። በጣም መመልከት ግን ዛሬ የምፈልገው ሁለተኛውን ነው። መለስ ብላችሁ ወደኋላ እንዳትመለከቱ፣ መለስ ብላችሁ ወደኋላ እንዳትመለከቱ ብሏቸው ነበር። የሎጥ ሚስት ምን በሏት? አስታውሷት። ይህንን ትእዛዝ የተላለፈችው እሷ ናት። የሎጥ ሚስት ይቅርታ ምን ጥላ መታ ይሆን? ምን ትታ መታ ይሆን? የቀራት ምን ይሆን? በሰዶም ወደ ኋላ እንድትመለከት ያደረጋት ምን ይሆን? አለማመን ይሆን? ወይስ የሚቆጫት ነገር ይሆን? ወይስ ማትረፍ የምትፈልገው ንብረት ይኖራት ይሆን? አያችሁ፣ ወደ ኋላ ስትመለከት የጨው ሐውልት ሆና ቀረች። የጨው ሐውልት። ያው ሙት ባህርን ታውቃላችሁ። አሁን ሙት ባህር እስራኤል አካባቢ ያለ ምንም ህይወት የማይገኝበት ባህር ነው። የጨው ባህር ነው። ህይወት ተንቀሳቃሽ የሚንቀሳቀስ ህይወት ያለው ነገር እዛ መቆየት ኤግዚስት ማድረግ አይችልም። ከዛ ጊዜ በኋላ ያ ምድር ህይወት ያለው ነገር በሙሉ እዛ ምድር ላይ አይበቅል። እንደውም በቅርብ አይቻለሁኝ የሎጥ ሚስት ሐውልት ነው ተብሎ የሚጎበኝ ሐውልት አለ። እስቲልና እስከዚህ ዘመን ድረስ አለ ያ ሐውልት። መጽሐፍ ቅዱስ እኮ አይዋሽም። የእግዚአብሔር ቃል እኮ አይዋሽም። ሄዶ ሰዎች ይጎበኙታል አሁንም ድረስ ማለት ነው። እና አሁንም የሎጥ ሚስት እንደ ሐውልትን ተገትሮ እዛ ጋር ትሰብካለች ማለት ነው። ወደኋላ ማለት ወደኋላ መመልከት እንደዚህ ያደርጋል፣ ሐውልት ያደርጋል፣ እንደ ጨው አምድ ያስቀራል ብላ ትሰብካለች። ያ ሐውልት ይሰብካል ማለት ነው። ሃሌሉያ ወገኖች፣ ወደኋላ ሊያስብሉ የሚችሉ ብዙ ነገሮች ቢኖሩ አሁንም አስታውሷት። የሎጥ ሚስት ወደኋላ ስትል ምንድን ነው የሆነችው? አስታውሷት።
ምናልባት ዛሬ በዚህ አካላችን በስጋችን የጨው አምድ ላንሆን እንችላለን። ግን ውስጣችን መንፈሳችን ከእግዚአብሔር ጋር ያለን ነገር እንደዛ ድርቅ ብሎ እንደ ሐውልት ተገትሮ ሊቀር ይችላል። ወደ ኋላ መመልከት፣ ወደ ኋላ ማለት ጥለን ወደ ወጣ ነው። እኛም ልክ እንደ ሎጥና ቤተሰቡ ሶዶምን አምልጠን ወጥተናል። ከዚች ዓለም አምልጠን ወጥተናል። ከዚች ዓለም ክፋት፣ ከዚች ዓለም ርኩሰት፣ ከዚች ዓለም ጥፋት አምልጠን ወጥተናል። ከጨለማው አምልጠን ወጥተናል። ከሰይጣን አገዛዝ አምልጠን ወጥተናል። ምን ይናፍቀናል? ወደዛ የሚናፍቀን ሰዎች ካለን፣ ጥለን የወጣነው ነገር የሚናፍቀን ካለን፣ አንዳንዶቻችን ስልጣናችን ሊሆን ይችላል። አንዳንዶቻችን ክብራችን ሊሆን ይችላል። አንዳንዶቻችን ስማችን ሊሆን ይችላል። አንዳንዶቻችን ዝናችን ሊሆን ይችላል። አንዳንዶቻችን ስራችን ሊሆን ይችላል። አንዳንዶቻችን ከበሬታችን ሊሆን ይችላል። ትተን ስለ ክርስቶስ ስለ ወንጌል ብለን ትተን የወጣ ነው ወደዛ የተመለስን ሰዎች እንድንመለስ በዚህ አጋጣሚ በኢየሱስ ክርስቶስ ስም እጠይቃቸዋለሁ። ጥፋት ነው፣ እዛ ጥፋት ነው። የቆጫችሁ ሰዎች ካላችሁ ስለ ክርስቶስ ትታችሁ የወጣችሁት ነገር የቆጫችሁ ሰዎች ከምትሄዱበት መንገድ የተነሳ ከምትከፍሉት ዋጋ የተነሳ ከምትቀበሉት መከራ የተነሳ ያለፈውንና የአሁኑን እያነጻጸራችሁ እየተቆጫችሁ ያላችሁ ሰዎች ካላችሁ ልክ ናችሁ ወገኖቼ። አሁን ያላችሁበት ነው ልክ፣ ያኛው አይደለም። እንዲቆጫችሁ ያደረጋችሁ እሱ ጠላት ነፍስን እስከ መስጠት ድረስ የወደደን ጌታ ህይወታችንን ብቻ ህይወቱን፣ ደስታውን፣ ክብሩን ብቻ ሳይሆን ሰፈሪንጉን መከራውንም እንድንካፈል ይጣል። ደስ የማያሰኝ ሁኔታ ውስጥ ሊሆን ይችላል ያለን። ቤተሰባችን ዋጋ እየከፈለ ሊሆን ይችላል። በህይወታችን ዋጋ እየከፈለ ሊሆን ይችላል። ኢየሱስ ክርስቶስ ጌታ ነው። ወደኋላ ማለት ግን አማራጭ አይደለም። ጌታም ሲናገር እርፍን ይዞ ወደኋላ የሚመለከት ለእግዚአብሔር መንግስት የተገባ አይደለም። ክርስትና ወደፊት ነው። ክርስትና መቆሚያ ትራክ የለውም። ካልሞትን በስተቀር ህይወታችን ካልተቋረጠች በስተቀር አይቆምም ክርስትና። ሃሌሉያ ወገኖቼ። ወደ ኋላ ያላችሁ ሰዎች በዚሁ አጋጣሚ ተመለሱ። ከአገልግሎት ወደ ኋላ ያላችሁ፣ ከጽድቅ ወደ ኋላ ያላችሁ፣ እግዚአብሔርን ከመፍራት ወደ ኋላ ያላችሁ፣ እግዚአብሔርን ከማክበር ትእዛዙን ከመፈጸም ወደ ኋላ ያላችሁ፣ የእግዚአብሔርን ፍቅር ችላ ያላችሁ ወደ ኋላ የተመለሳችሁ ሰዎች፣ ወደ ቀደመው ህይወታችሁ የተመለሳችሁ ሰዎች ተመለሱ። ዛሬ እግዚአብሔር ምናልባት የንስሐ ዕድል እየሰጠን ሊሆን ይችላል። የንስሐ ዕድሜ እየሰጠን ሊሆን ይችላል። ስለዚህ እንድንመለስ ይፈልጋል። ደግሞም የዳዳን ሰዎች ካለን የቆጨን እንደው ጌታ ሆይ እያልን ልባችን እያመነታብን ያለን ሰዎች እንቆም። በፍጹም ልክ አይደለም። በፍጹም ትርፍ የለውም። ያ ኪሳራ ነው። ዓለም ለኛ አልተገባችንም። ዓለም ለኛ አትገባንም መቼም። ስለዚህ ወደ እግዚአብሔር እንገስግስ። ደክሟችሁ ቢሆን እሱ ይረዳችኋል። አቅቷችሁ ቢሆን እሱ ይረዳችኋል። በብዙ ተፈትናችሁ ቢሆን እሱ ይረዳችኋል። እሱ ይረዳችኋል። እሱ ያግዛችኋል። ወደዚህ ሽሹ፣ ፈጥናችሁ ሽሹ። እንዲህ አይነት ስሜት ሲሰማችሁ፣ እንዲህ አይነት ሁኔታ ውስጥ ስትገቡ ወደዚህ ተራራ ሽሹ። ወደዚህ ጸጋ ወደ በዛበት ተራራ ሽሹ። ጌታችሁ ወዳለበት ተራራ ሽሹ። ወደ ጽዮን ተራራ ሽሹ። ወደ ሰማያዊቱ መንግስት ሽሹ። ኢየሱስ ክርስቶስ ጌታ ነው። በቅርብ ይመጣል ጌታችሁ። ያመናችሁት፣ ዋጋ የከፈላችሁለት፣ መከራ የተቀበላችሁለት፣ የተራባችሁለት፣ የተጠማችሁበት፣ የተጠላችሁበት፣ የተገፋችሁለት ጌታ ድንገት ይመጣል። ኢየሱስ ጌታ ነው። ለእያንዳንዱ ለሁሉ እንደ ስራው ይከፍል ዘንድ ዋጋው በእጁ የሆነ ጌታ ድንገት ይመጣል። ስለዚህ ወደኋላ አትመልከቱ፣ አትዙሩ። የሎጥ ሚስት አስታውሷት ምን እንደደረሰባት። ወደኋላ ልትሉ ስትፈልጉ፣ ወደኋላ ሊዳዳችሁ ሲፈልግ፣ መተው ስትፈልጉ ኢየሱስ ጌታ ነው። ፈጥናችሁ ከዚህ ሁኔታ ውስጥ ሽሹ። ትጠፋለች ይችላል። የእሳት ፍርድ ተጠብቆላታል። ባቢሎን ትጠፋለች። እግዚአብሔርን የለሽ ህይወት፣ እግዚአብሔር አያስፈልገኝም ብላ ከሲስተማ ውስጥ ከስርዓቷ ውስጥ ያወጣች ይቺ ዓለም ይፈረድባታል። ከእሷ ጋር አብራችሁ እንዳይፈረድባችሁ እንዳትፈረዱ
አምልጣችሁ ሽሹ ወገኖች። ሞኝነት አይደለም ጌታን መከተል። መቆም አማራጭ አይደለም በፍጹም። በዚህ መንገድ ላይ መቆም የማይቻለው፣ መቀመጥ የማይቻለው፣ መተኛት የማይቻለው፣ ወደኋላ መመልከት የማይቻለው ምንድነው? መሄድ፣ ወደፊት መሄድ፣ ወደፊት መቀጠል፣ ወደፊት መራመድ፣ የቻለ መሮጥ፣ የቻለ መገስገስ። ኢየሱስ ጌታ ነው። አትመለሱ ወደኋላ። በጌታ በኢየሱስ ውሻ ወደ ትፋቱ እንደሚመለስ አትመለሱ ወደኋላ፣ አትመለሱ። የድሮውን አይናፍቀን። አንዳንዶቻችን እኮ ብዙዎቻችን ጥለን የመጣ ነው የሚያዋርድ አይደል? የሚያዋርድ ዝቅ የሚያደርግ ምንም ክብር የሌለው ኃጢአት፣ አመፅ፣ ክፋት፣ ርኩሰት፣ ዝሙት፣ ስካር፣ ሴሰኝነት ነው አንዳንዶቻችን ጥለን የመጣ ነው። ይሄ እንዴት ይናፍቃል ወገኖች! አዋራጅ እኮ ነው። ይሄም የሚዳዳን ካለ ወደዛ ለመመለስ የምንፈልግ ካለ ቆም ብለን ማሰብ አለብን። ከዘላለም ሞት ያዳነን ከዚህ እኮ ያድነናል። የተፈተንን አቃተኝን ያልቻልኩም ታዲያ ምን ላድርግ? አለ ጸጋ እህቴ ሆይ፣ አለ ጸጋ ወንድሜ ሆይ፣ የሚረዳ የሚያግዝ፣ በዚህ ምድር የሚያግዝ የሚረዳ የእግዚአብሔር ጸጋ አለ። ሃሌሉያ። ድንገት ይሄ ጌታ ይመጣል። ድንገት ያ ቀን ይሆናል። ድንገት የሰው ልጅ ይመጣል። ወገኖቼ እድል ምናልባት ይችን ቪዲዮ ሰምተን ሊሆን ይችላል እድል የምናገኝ። እኔም አሁን ይሄን የተናገርኩባትን ሰዓት ሊሆን ይችላል እድል የማገኝ። እግዚአብሔር ህይወትን ሲሰጠን በህይወት እንድንኖር ሲፈቅድልን እድልን ይሰጠናል ለመኖር። ብዙ ጊዜ እግዚአብሔር ታግሶ እድል የሚሰጠን እንድንመለስ፣ ህይወታችን እንድናስተካክል፣ ኑሯችን እንድናስተካክል፣ አካሄዳችን እንድናስተካክል ነው። ንስሐ እንድንገባ ነው እድል የሚሰጠንና ምናልባት ይሄ አዲስ እድል ሊሆን ይችላል። አገልግሎት ያቆምን፣ ቅዱሳን ጋር ህብረት ማድረግ ያቆምን፣ ቤተክርስቲያን መሄድ ያቆምን አይደል? መንፈሳዊ ነገር ጭራሽ አቁመን ወደ ዓለም የገባን፣ ለመግባት የዳዳን። አይን ያልገባም ኦኬ፣ ዩቲዩብ ያለው ሶሻል ሚዲያ እከታተላለሁ፣ በዛ ስብከት ሰማለሁ፣ መዝሙር ሰማለሁ፣ ስፋይን እኔ ደህና ነኝ ምትሉ እንዳትሸወዱ። እግዚአብሔር በአካል ውስጥ ነው ያስቀመጠን። ይፈልገናል። አንዲት አጥቢያ ውስጥ እግዚአብሔር ይፈልገን። ብልት እኮ ነህ አንተ፣ ብልት እኮ ነሽ አንቺ። አካል ውስጥ መሆን አለብን። ስለዚህ እንመለስ ልላችሁ ነው። የኛ ሶዶም ምንድን ነው? የቀደመው ህይወታችን እነ ሎጥ የወጡበት ሶዶም፣ የአመፀኛ ትውልድ፣ የአመፀኛ ዘመን። የኛ ሶዶም ምንድን ነው? ይሄ ዓለም ነው። ትተን የወጣነው የቀደመው ህይወት ነው። ስለዚህ ወደ ቀደመው ህይወታችን አንመለስ። ወደ ቀደመው ክፋት፣ ወደ ቀደመው ተንኮል፣ ወደ ቀደመው ምቀኝነት፣ ወደ ቀደመው ስንፍና፣ ወደ ቀደመው በቃ አመፅ አንመለስ። ምክንያቱም አመፀኞች ላይ እግዚአብሔር ይፈርዳልና ከእነሱ ጋር አብረን እንዳንፈረድ ህይወታችንን እናስመለጥ። ለእግዚአብሔር መንግስት ብለን ጥለን የመጣ ነው ደግሞ በጎ ነገር አይደል? በዚህ ዓለም አስፈላጊ የሆነ ሊሆን ይችላል። አንዳንድ ጊዜ ስለ ወንጌልና በወንጌል እውነት ስንኖሩ ስራችሁን ልታጡ ትችላላችሁ። በአሁን ጊዜ ይኑር አይኑርም ባላቅ፣ ምክንያቱም እንደዛ የሚጨክኑ ሰዎች በጣም የተወሰኑና ጥቂት ሰዎች ስለሆኑ አሁን ሁሉ ነገር ኮምፕሮማይዝ የምናደርገው የምናመቻመቸው ስለሆነ እንዲህ አይነት ጠንከር ያለ ሲሪየስ የሆነ ነገር የማይመቸን ስለሆነ ትውልዱ ይህን የሚፈልግ ስላልሆነ ግን ሆኖ በዚህ ውስጥ ደግሞ ይኖራሉ፣ ትኖራላችሁም
ምክንያቱም እግዚአብሔር በዘመናት ሁሉ መካከል ቅሬታዎች አሉትና መስሪያ ቤቱ አይመችም፣ ኮራፕትድ ነው። በጽድቅ መስራት፣ በጽድቅ መነገድ፣ በጽድቅ ትዳር መያዝ፣ በጽድቅ እጮኝነትን ማስቀጠል በጣም ከባድ ነው አይደል? አሁን ብዙ ነገር ነው የምንሰማው የምናየው። ከዚህ የተነሳ የምትፈተኑ በቃ እኔም እንደሌላው ልሁን፣ እኔም እንደሌላው ላድርግ፣ እኔም እንደ ማንኛውም ሰው ልኑር ብላችሁ እስክትወስኑ ድረስ የሚፈትናችሁ ሁኔታ ውስጥ ያላችሁ ሰዎች ጽኑ፣ ባላችሁበት መንገድ ጽኑ። በፈተና የሚጸና የተባረከ ነው ይላል የእግዚአብሔር ቃል። ይሄ ካልተፈተነ እምነት ደግሞ እምነት አይባልም። ስለዚህ ምናልባት እምነታችሁ የተፈተነ ሊሆን ስለሚችል ጽኑ ከጌታ ጋር። የማያልፍ ነገር የለም፣ የማያልፍ ቀን የለም፣ የማያልፍ ፈተና የለም፣ የማንሻገረው ነገር የለም። ስለዚህ ይሄን እንድታደርጉ አይደል? ትዳራችሁን ሊሆን ይችላል። አንዳንዱ ትዳሩን ያጣል፣ ልጆቹን ያጣል። ካልሆንሽ አልፈልግህም፣ ካልሆን ካልፈልግም ብሎ ትዳሩን ያጣል። በአንደኛው ሳይድ ፈቃደኛ ባለመሆን ስራውን ያጣል። ስም፣ ዝና፣ ከበሬታ ውጭ የነበረው አሁን እዚህ ሲመጣ ያንን ያጣል። ምክንያቱም ወንጌል ብዙ ነገር ነው የሚያስጥለውና ማለት ነው። ከዚህ የተነሳ የእኛ ሶዶሞች እነዚህ ናቸው። ወደዛ አንናፍቅ። ጥለን የመጣነው ነገር አይናፍቅን፣ አያጓጓን። የተሻለ እግዚአብሔር በሰማይ ጠብቆልናል ማለት ነው። ስለዚህ አንዳንዴም ምናልባት ከቸርች አልቀረን ሊሆን ይችላል፣ እሁድ አንቀር ይሆናል። እያንዳንዱ የአጥቢያ ፕሮግራሞቻችንን ቀጥ ለጥ ብለን እንከታተል ይሆናል። ደግሞ አገልግሎትም ውስጥ ካለን አገልግሎታችንን እናገለግል ይሆናል። የትኛውን አክቲቪቲ ውስጥ አንጠፋ ይሆናል። አንዳንድ ጊዜ ቆም ብለን አለው ወይ ብለን መመርመር በጣም አስፈላጊ ነው። ስጋችን እዚህ ሆኖ ልባችን ዓለም እንዳይሆን። አንድ አባባል ደግሞ አሁን አለ። ምንድነው? በቃ ሰው ባካ አያረግም ማለት ወደ ዓለም አይመለስም። ለምን? ዓለም ራሷ ቤተክርስቲያን ውስጥ ስለመጣች ምን ፈልጎ ይሄዳል? ዝሙቱ እዛው አለ፣ ስካሩ እዛው አለ፣ ሴሰኝነቱ እዛው አለ፣ ዝሙቱ እዛው አለ። ማለት በቃ ሁሉ ነገራችን ዓለም ጓዟን ጠቅልላ እኛ መካከል ስለመጣች የሚወቅሰውም የለም፣ ለምን ይህን ታደርጋለህ የሚለው የለም። ኢስ ኦኬ ኢስ ፋይን፣ ሁሉ ነገር ደህና ነው፣ ሰላም ነው። ስለዚህ ባክ አደረገ የሚባልም ሰው የለም። እዚህ በአካል ቤተክርስቲያን ውስጥ ቁጭ ብለን ኢቭን አገልጋዮች ሆነን ዓለማውያን የሆንን የተመለስን፣ በአኗኗራችን የተመለስን፣ በአስተሳሰባችን የተመለስን፣ በህይወት ስርዓታችን የተመለስን ብልሽት ያለን ሰዎች እንመለስ ወገኖች። እግዚአብሔር በአመፀኞች ላይ ይፈርዳል። እግዚአብሔር ያያል፣ እግዚአብሔር ያያል፣ እግዚአብሔር ይመለከታል። እግዚአብሔር ለእያንዳንዱ እንደ ስራው እንደ ዋጋው ሊከፍል ይመጣል። መልእክቶችን ስትሰሙ ጠንከር ሊልባችሁ ይችላል። መልእክቶችን ስትሰሙ ሁሉ ጊዜ የፍርድ ደህና ነገር አይታያትም እንዴት ልጅ ልትል፣ እግዚአብሔር ቢመጣ ይሄን ነው የሚላችሁ። የእግዚአብሔር መንፈስ የሚላችሁ ይሄን የሚጠቅመንም ይሄ ነው። እንመለስ። ጭልቅ ያለ ህይወት የምንኖር እንመለስ። ድፍር ያለን ሰዎች እንመለስ። ደፋሮች የሆነ ምንም አይመስለን። ከ10 ሴት ጋር ምንም የማይመስለን፣ ከ10 ወንድ ጋር ምንም የማይመስለን፣ ከትዳራችን ውጭ ምንም የማይመስለን፣ በትዳር አጋሮቻችን ላይ ታማኞች አሉን፣ ለቤተሰባችን ታማኝ ያሉን፣ ለአገልግሎታችን ታማኝ ያሉን፣ ለእጮኝነታችን ታማኝ ያሉን፣ ለግንኙነታችን ታማኝ ያሉን። ማንን ነው የምንዋሸው? ሰውን ነው? እግዚአብሔርን ነው? በስራ ስፍራችን ታማኞች ያሉን፣ ሙስና የምንቀበለው ማን ነው? የሚሰርቀው ማን ነው? የእግዚአብሔር ስም በየቀኑ በየዕለቱ በየስፍራው በየአደባባዩ የሚሰደበው በማ ምክንያት ነው? ወደኋላ በተመለስን በኛ ዓለማዊ በሆንን በኛ ሰው የተማረረው በማን ነው? በኛ ቤተ ክርስቲያን ያው ውጭው ያው በእኛ ያለ ብርሃን ጨለማ ከሆነ ውጭውማ ምንድን ነው? እንመለስ ወገኖች። ወደኋላ ብላለች እኮ ቤተ ክርስቲያን።
ወደኋላ ብለናል እኮ። ከዚህ የተነሳ በቃ የጨዋ ሐውልት ሆነናል። ሐውልት ብቻ የተገተረ ህይወት የሌለው ህይወት የማይሸት የሚንቀሳቀስ ነገር የሌለ ጣብ የሚል ነገር የሌለ እንደው ጩኸት። እግዚአብሔር በኢየሱስ ክርስቶስ ስም የኢትዮጵያን ቤተክርስቲያን ያስብ፣ በምድር ያለችውን ቤተክርስቲያኑን ያስብ። ወደኋላ ካልንበት ይመልሰን ወደሱ። ስለዚህ እኛም በመንፈስ ቆም ብለን መመርመር አለው ወይ? በህይወት ነኝ ወይ? ቀድሞ ጌታ ኢየሱስ ክርስቶስን እንደ ግል አዳኝ አድርጌ ስወጣ በወጣውበት ኢነርጂ ነኝ ወይ? አቋም ነኝ ወይ? ስለ ኃጢአት ቢሆን፣ ስለ ጽድቅ ቢሆን፣ ስለ ፍቅር ቢሆን፣ ስለ መንፈሳዊ ነገር ቢሆን፣ ዓለማዊ ነገር ቢሆን ያለኝ አቋም ያው ነው። ስለ ትዳር፣ ስለ ስራ፣ ስለ ኑሮ፣ ከሰዎች ጋር ባለ ግንኙነት አሁንም ያለኝ አቋም መጽሐፍ ቅዱሳዊ ነው ወይ? ጽድቅን የተሞላ ነው ወይ? በጽድቅ ነው ወይ የሚሄድ ብለን ቆም ብለን ማሰብ አለብን። ነው ተመቻምቻለሁ ነው ተመልሻለሁ፣ ወደኋላ ወደ ቀደመው ህይወቴ ወደ ቀደመው ኑሮዬ ተመልሻለሁ ወይ? ቀላል ሆኛለሁ ወይ? ቆም ብለን መመርመር መፈተሽና መመለስ የሚያስፈልገን ጊዜ ይመስለኛል። እንደ ቤተ ክርስቲያን እንደ ክርስቶስ አካል እግዚአብሔር ልቦና ይስጠን። እግዚአብሔርም ደግሞ ምሕረት ያብዛልን። ለአገልጋዮች ለመሪዎችም የዓይን መከፈትን ይስጥ። በኢየሱስ ክርስቶስ ስም እግዚአብሔር ይርዳን ለማለት ወዳለሁ። እንጸልይ እስቲ ትንሽ ደቂቃ ብንጸልይ ደስ ይለኛል። እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም እኔም ባሪያ ጌታ ሆይ ለሚሰሙኝ ሁሉ ምሕረት እጅግ ብዙ የሆነ ጌታ እግዚአብሔር አምላክ ሆይ በምህረት ጌታ ሆይ እንድታነሳን፣ በምህረት ጌታ ሆይ እንደገና እንድትመልሰን፣ በምህረት ጌታ ሆይ እንደገና እንድታነሳን በኢየሱስ ክርስቶስ ስም እለምንሃለሁ። የሳተ አይመለስምን ያልክ ጌታ ሆይ፣ የወደቀ አይነሳምን ያልክ ጌታ ሆይ፣ አቤቱ ጌታ እግዚአብሔር ሆይ በኢየሱስ ክርስቶስ ስም መመለስን እንድታደርግልን፣ መመለስን እንደ ግል፣ መመለስን እንደ ቤተሰብ፣ መመለስን እግዚአብሔር የዘላለም አምላክ እንደ ከተማ እንደ ሀገር በጌታ በኢየሱስ ክርስቶስ ስም እንድታደርግልን እግዚአብሔር ሆይ በናዝሬቱ ጌታ በኢየሱስ ስም አቤቱ መልሰን እግዚአብሔር ሆይ መልሰን እግዚአብሔር ወደ ቀደመው ጌታ ቅናት፣ ወደ ቀደመው መሰጠት፣ ወደ ቀደመው ፍቅር፣ ወደ ቀደመው እግዚአብሔር ሆይ በጽድቅ በቅድስና አንተን እየወደዱ ለመኖር ባለ ፍላጎት ግለት እግዚአብሔር ሆይ በኢየሱስም በዛ ኃይል ኢነርጂ እግዚአብሔር በነበረን እንድትመልሰን በኢየሱስ ክርስቶስ ስም እለምንሃለሁ። እኔም ባሪያህን በዚህ ለሚሰሙኝ ሁሉ ጸጋ እንዲበዛ መንፈስ ቅዱስ ሆይ የሰዓቱ እንዲመለሱ ልባቸውን እግዚአብሔር ሆይ ለደከማቸው ድክም ላላቸው ለዛሉ ጌታ ለጠወለጉ ወደኋላ ለማለት እግዚአብሔር የዘላለም አምላክ ለዳዱ ደግሞ ወደኋላ ለማለት መንገድም ለጀመሩ ጸጋ በኢየሱስ ስም ባሉበት ሁኔታ እንዲያግዛቸው፣ ጸጋ በኢየሱስ ስም እግዚአብሔር ባሉበት ሁኔታ እንዲደግፋቸው፣ ጸጋ በኢየሱስ ክርስቶስ ስም እግዚአብሔር ባሉበት ሁኔታ እንዲያነሳቸው በናዝሬቱ ጌታ በኢየሱስ ክርስቶስ ስም ጸልያለሁ። የሚረዳ ያንተ ጸጋ በዚህ ዓለም እያለን በዚህ ምድር እያለን አንተን በመምሰል በጽድቅ በቅድስና እግዚአብሔር ሆይ አንተን በመምሰል እንድንኖር የሚረዳ የሚያስተምር የሚያስችል ደግሞ የተባረከውን ተስፋችንን ጌታችን ኢየሱስ ክርስቶስን እንድንጠብቅ የሚያግዝ ያጸጋ በኢየሱስ ስም ይለቀቅ። አዚም ከኛ ላይ ይነሳ፣ ድንዛዜ ከኛ ላይ ይነሳ። የሰይጣን ሽንገላ ተንኮሉን ማታለሉን የምናፈርስበት የቃልህ ዕቃ ጦር በኢየሱስ ስም መታጠቅ ይሁን፣ ብርሃን ይሁን። እግዚአብሔር ሆይ በጌታ በኢየሱስም ለኔ ለባሪያ በቤተ ክርስቲያን ለሚያገለግሉ ሴቶች ወንዶች ልጆች ሁሉ ነቅተን የምናነቃ እንድንሆን እግዚአብሔር ሆይ በጌታ በኢየሱስ ያንተ መልካም ታማኝ መጋቢዎች እንድንሆን እውነትን በፍቅር እንድንመግብ ጌታ ሆይ እንድትረዳን እንጸልያለሁ። በናዝሬቱ ጌታ በኢየሱስ መንፈስ ቅዱስ አንተ ለአብያተ ክርስቲያናት የምትለው የሚሰማ ጆሮ እንዲሆንልን እንድንሰማ ለድምፅ ምላሽ እንድንሰጥ ጸጋ እንዲረዳን እንዲያግዘን ጆሮቻችን እንድትከፍት ለምንሃለሁ። ምላሽ ለሚሰጡ ሁሉ ጸጋ ይብዛ በጌታ በኢየሱስ እኔም ባሪያ በኢየሱስ ክርስቶስም ለሌሎች ሰብኬ የተጣልኩ እንዳልሆን ጸጋ ምሕረት እንዲያግዘኝ በኢየሱስ ስም ለምንሃለሁ። ለአንተ ክብር ይሁን በጌታ በኢየሱስ ክርስቶስ ስም አሜን አሜን። ጸጋ ይብዛላችሁ። እግዚአብሔር ደግሞ ይረዳናል። በሌላ ጊዜ በሌላ ሀሳብ
ጌታ ወደ እናንተ እንመጣለን። ጸጋ ይብዛላችሁ። ተባረኩ።